ይሄ ልጅ በእናታችሁ እስቲ በእናታችሁ እኔ ምንድነው የምትሉት? ይሄ የስፔን ተጫዋች ይሄ ወጣቱ ልጅ እዩት፣ እዩ በእናታችሁ እስቲ እዩት። ምንድነው ሲዞር እሺ ምንድነው አሁን ከዚህ የምንማረው? ጌታን አሁን የእናንተ ልጆች ይሄንን ከፍተው ሳይሆን ምንድነው የሚማሩት? ሱሪ ዝቅ አድርጎ ፓንት ቂጥ እያሳየ የቂጡን ስንጥቅ እያሳየ አይከብድም? አሁን እንደዚህ በዓለም አቀፍ ደረጃ ስንት ቢሊየን ሰው ነው የሚያየው ይሄንን? እና ስንት ልጆቻችሁ ሁሉ ላሜኔ ያሉ እሱን የሚያደንቁት ሁሉ ነገ ቂጣቸውን ሱሪያቸውን ፓንታቸውን እያወለቁ ሊንቀሳቀሱ ነው ማለት ነው። ተወዳጅ ሰው የሚያረጋው ስለሆነ በነገራችን ላይ እንደዚህ አይነት ኢንዱስትሪ ያሉ ውስጥ ያሉ ሰዎች ኮከቦች የሚያረጉት ትንንሽ ነገር በዓለም ደረጃ ልክ እንደ ትሬንድ መቀጠል ይጀምራል። ይሄ ልጅ አንድ የሰማሁት ምንድነው ኳስ ጨዋታ ላይ እንደዚህ ያረጋ ላቡን ሲጠርግ ምን ሲጠርግ ልክ እንደዚህ ያው እንደለመደው ፓንቱን ዝቅ አድርጎ ነበር። ከውስጥ ያደረገው የቁንጣው ጽሁፍ ይታያል እና ያቺን ጽሁፍ አይቶ ኳስ ጨዋታውን ሳይጨርስ ማለት የዓለም ዋንጫ ሳያልቅ የነዛ ቁንጣው ላይ የተጻፈው የጀርመን ካምፓኒ ነው ቦክሰሩን የሚያመርተው ቁንጣው ላይ የተጻፈው ካምፓኒ ምርቱን ሽጦ ጨረሰና ቴንኪዩ አሉት። ሳንነግርህ ስላስተዋወክልን እናመሰግናለን አሉት። እና ዚስ ማች ዓለም የሚያያቸው ሰዎች ናቸው ልላችሁ። እንግዲህ ቁንጣውን የለበሰውን ከገዙ ደግሞ ቁንጣ አደራረጉንም ሰዎች ይኮርጃሉ ማለት ነው። እና በስነ ስርዓት ልጆቻችሁን ቁጭ አድርጋችሁ ይሄ ስነ ስርዓት የሌለው ነው። ሰው ሱሪውን እንደዚህ ታጥቆ ነው መንቀሳቀስ። ላሳያችሁ አንዱ ያደረገው አሰልጣኙ ነው መሰለኝ እንግዲህ ስልጣናቸው ሰዓት ላይ ያደረገውን ተመልከቱ። እንደዚህ ታጠቅ ላይ ድረስ ታጠቅ። የምን መንዘላዘል ስጥቅ ብለህ ደቀ እንደዚህ ታጥቀ ወገባችሁ የታጠቀ ይሁን ነው የሚለው። እና አንዳንዴ እንደዚህ አይነት ነገሮችን ስናይ ሳጠቃልለው እንደዚህ ልላችሁ ነው። በየሶሻል ሚዲያው በየቲክቶኩ በየቴሌቪዥኑ የሚታየው ነገር ሁሉ ገንቢ ላይሆን ይችላል፣ አዝናኝ ብቻ ላይሆን ይችላል። ከማዝናናቱ ጀርባ ተለብሶ አብሮ ተደርጎ ተደልሎ በከረሜላ እቃ ውስጥ እንደሆነ አድርጎ ደግሞ ትውልድን የሚመርዝ የሚያበላሽ የማይጠቅም የማያነሳሳ ወደ ውድቀት ወደ ክብር ወደ ሌላው ነገር የሚወስዱ ብዙ ነገሮች አሉና ለዛ ነው የምላችሁ አሁን እኛ እንግዲህ መተን ስብከትን ትምህርትን ብቻ አስተምረን መሄዳችን በቂ እንዳልሆነ ተረድቻለሁ። ምክንያቱም አንዱ ሰብኮ ይሄዳል፣ አንዱ አስተምሮ ይሄዳል፣ ሌላው ደግሞ የተመረዘ ነገርን በየሚዲያው ላይ የቆሸሸ ነገርን ሲሰማ ሲመለከት ይውላል። ይሄንን ፕላትፎርም እስከሚጠቀሙ ድረስ እኛም ተክተን እንደዚህ